ሰላም የተወደዳችሁ ተመልካቾቻችን እንዴት አላችሁ? እንግዲህ ዛሬ ደግሞ ቪዲዮ መጫን ቪዲዮን እንዴት ወደ ዩቲዩብ እንጭናለን የሚለውን እናያለን ማለት ነው። መጀመሪያ ስንጭን ቀጥታ ዩቲዩብ በመግባት ሳይሆን መጫን ያለብን ዩቲዩብ ስቱዲዮ ውስጥ ገብተን መጫን አለብን። በስልካችን እንዴት እንጭናለን የሚለውን በቅደም ተከተል በደንብ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ እያደረጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ ሄደናል። እንግዲህ ስልካችንን እንከፍታለን። ቀጥታ ከላይ ክሮም የምትለዋን አንዴ በመንካት እንገባና ዩቲዩብ ስቱዲዮ የሚለውን አንዴ በመንካት ዩቲዩብ ስቱዲዮ ወስዶናል። ወይም ሰርች እናደርጋለን። በምታዩት መልኩ ዩቲዩብ ስቱዲዮ ከፍቶልናል። እንግዲህ ስንጭን እዚህ ጋር ነው ወሳኝ ነገር ማድረግ ያለብን። እሱም ምንድነው? ሁለት ነገሮች አሉ። በቀኝ በላይ በኩል እማከብባቸው ክሬት ምትልች እዚች ጋርና እዚች ጋር ያሉ ቀስቶቹን ከሁለት አንዱ ምርጫ ይሰጠናል። እነሱን በመጠቀም አንዴ ክሊክ በማድረግ ቪዲዮአችን መጫን እንችላለን ማለት። ስለዚህ ቀስቷን አንዴ ነክቻታለሁ። ሴሌክት ፋይል ወደሚለው ቦታ ወስዶናል ማለት ነው። ሴሌክት ፋይል የሚለውን እንደምትመለከቱት እቺ በቀይ የከበብኳት ሴሌክት ፋይል ሚለን ቦታ ነው። አንዴ ክሊክ እናደርገዋለን። እዚህ ጋር ያስመርጠናል ወደ ቪዲዮ ማጠራቀሚያ ቦታ ማለት ነው የሚመራን። በመንካት ወደ ስልካችን ገብተን የምንጭነውን ቪዲዮ እንመርጣለን ማለት ነው። አሁን በቀጥታ ወደ ቪዲዮ ነው ቀጥታ የወሰደኝ። እዚህ ጋር መርጥና የምፈልገውን አንዱን አስገባለሁ ማለት ነው። እንግዲህ መርጫለሁ። ይሄው እንደምታዩት እየጫነልኝ ይገኛል። ከዚህ በኋላ እንግዲህ ወደ ወሳኙ ቦታ ነው የወሰደኝ። እሱ ምንድነው? ዲቴል፣ ቪዲዮ ኤሌመንት፣ ቼክ እና ቪዚቢሊቲ የሚሉ እነዚህ የምትመለከቷቸው እየሳብኩ ማሳያችሁ ቦታ ነው የሚያሳየኝ። ከታች ደግሞ ታይትል ይለኛል። እንግዲህ እንደምትመለከቱት ቪዲዮአችን ተጭኖ አልቋል። ታይትል ከላይ አለ፣ ዲስክሪፕሽን፣ ተምኔል፣ ፕሌይሊስት፣ በቀጣይ ኦዲየንስ ላይ የስ ኢትስ ሚድ ፎር ኪድስ፣ ኖ ኢትስ ኖት ሜድ ፎር ኪድስ የሚሉ ሁለት ምርጫዎች አሉ። የሁሉም ያማከለ ወይም ደግሞ የአዋቂዎች ብቻ ከሆነ ደግሞ ኖ የሚለውን ከታች ታረጉታላችሁ። ብዙ ጊዜ እሱ እንድታረጉት ነው የሚመረጥ። ሁለተኛው ኤጅ ሪስትሪክሽን የሚለውን አንዴ ወደ ታች የዞረችዋን ቀስት በመንካት እዚህ ጋም ኖ ዶንት ሪስትሪክት ማይ ቪዲዮ ቱ ቪወር ኦቨር 18 ኦንሊ ከ18 ዓመት በታች ለሆኑት ተከለከለ ነው የሚለን። እኛ ግን አይደለም ለሁሉም የሚያካትት ነው የሚለውን ከታች ኖ እንድንለው ነው የሚጠይቀን። ሁለቱንም አጥቁረን ጨርሰናል በምትመለከቱት መልኩ። ከዛ ወደ ታች ስንሄድ እነዚህ ነገሮች ቀጥታ ዩቲዩብ የሚሞላቸው ናቸው። እዚህ ጋር ታግ የሚለውን አንዴ ክሊክ በማድረግ ከሌሎች ቪዲዮ ያስገባሁትን ታግ አንዴ ፔስት በማለት ፔስት ስለው ኮፒ ያደርግልኛል ማለት ነው። አያችሁት? በምትመለከቱት መልኩ ፔስት አድርጎልኛል። ታጌ በሚገባ ገብቷል። ይሄ እናንተ ሰርች ይደረጋል የምትሉትን ማንኛውንም የዩቲዩበር ስም ወይም ደግሞ የጣቢያ ስም ብታስገቡ ሰርች ስትደረጉ ትገኛላችሁ ማለት ነው። ሌላው ላንጉጅ ኤንድ ካፕሽን ሰርቲፊኬሽን የሚል አለ። እሱ ታች ላይ ቪዲዮ ላንጉጅ የምትለዋን አንዴ በመንካት የቪዲዮ ላንጉጃችሁን ታስገባላችሁ። እናንተ በእንግሊዘኛ ከሰራችሁ በእንግሊዘኛ፣ በአማርኛ ከሆነ ደግሞ እንዲሁ በአማርኛ ማለት ነው። በምታዩት መልኩ አምጥቶልኛል። እኔ አምሃሪክ የሚለውን አስገባዋለሁ። አንድ ዜ ክሊክ አድርጌዋለሁ፣ ገብቶልኛል። ታይትል ኤንድ ዲስክሪፕሽን ላንጉጅ ይለኛል። እሱንም አንዴ በመጫን ማስገባት እችላለሁ። ስለዚህ ዲስክሪፕሽን ሾርት ቪዲዮ ነው ያልኩት። ይህንን ለምሳሌ በእንግሊዝ ስለሆነ እንግሊዘኛ የሚለውን አንዴ በማድረግ አስገባለሁ። ወደ ታች ወረድ ስንል ሪከርድ ዴት የሚል አለ። ሪከርድ ዴት ኤንድ ሎኬሽን የሚል አለ። እዚህ ጋር ዴት ሪከርድ የቀረጻችሁበትን ይሄ ቪዲዮ የተቀረጸበትን ማስገባት ትችላላችሁ። ቪዲዮ ሎኬሽንም ማስገባት ትችላላችሁ፣ አለማስገባትም ትችላላችሁ። ግን ብታስገቡለት ለአካባቢው ሰው መጀመሪያ ሪኮመንድ ያደርገውና ቪዲዮአችሁን
ከአካባቢያችሁ የሚሰማውን ግብረ መልስ በማየት ነው ለሌሎች የሚያዳርስ። ከዚህ በኋላ ወደ ታች እንሄዳለን። ካታጎራይ ሚል አንድ ፕላትፎርም መሙላት ያለብን አለን። እንግዲህ ይህንን ደግሞ አንዴ እንደዚሁ በመንካት ቀስቷል ብዙ ዝርዝሮችን ይሰጠናል። ፊልም፣ አኒሜሽን፣ ጌም፣ ኤዱኬሽን፣ ኮሜዲ፣ ሙዚክ ምናምን እያለ ይመጣል። እኔ አሁን ኢንተርቴንመንት ልበለው። ኢንተርቴንመንት የሚለው በሚገባ ገብቷል። ከታች ኮሜንት ነው። ይሄ ታችኛው ደግሞ የኮሜንት መግለጫ ቦታ ነው። አሁን ብታደርጉት ጥሩ ነው። ለምን ካላችሁ ማንኛውም ሰው ኮሜንት ይሰጣችኋል ማለት ነው። የኮሜንቱን እንደምታዩት ኦን ፖዝ እና ኦፍ ይላል። ኦን የሚለውን ታደርጉታላችሁ። ኦን ሆኗል። ከታች ላይ ደግሞ ሻው ሃው መኒ ቪወርስ ላይክ ዚስ ቪዲዮ ይላል። ይህንን ማብራት አለባችሁ። ለምን የላይካችሁን ብዛት ተመልካቾቻችሁ እንዲያዩላችሁ ማለት ነው። ይህንን የምታጠፉት እንደዚህ የምታደርጉት ከሆነ ግን ቀስጧን ነው እንዲህ ካጠፋችኋት ላይክ አይታይም። ስለዚህ እንዲታይላችሁ ከፈለጋችሁ ይህን ማብራት ትችላላችሁ። ማጥፋት ከፈለጋችሁም ይህንን እንደዚህ አድርጋችሁ መተው ትችላላችሁ። እኔ ለምሳሌ እንዲታይ ስለምፈልገው እንደዚህ ያደረኩት። እንግዲህ ወደ ወሳኙና ዋና ወደምንለው እንገባ ነው ማለት ነው። ስለዚህ አሁን ዲቴል ቪዲዮ ኤሌመንት እና ቼክ አድርጎ ጨርሶልናል እንደምታዩት። አሁን ወደ ቪዚቢሊቲ የሚለው ወደ መጨረሻውን መሙላት ነው የምንገባው። ቪዚቢሊቲ ጋር እንግዲህ 4 ወሳኝ ነገሮች አሉ። እነዚህ ምንድናቸው የምትሉኝ ከሆነ ከላይ ፕራይቬት ይላል፣ ቀጥሎ አንሊስትድ፣ ሶስተኛው ፐብሊክ ይላል፣ ከታች አራተኛው ስኬጁል ብሎ 4 ነጥቦችን ያመጣልናል። እንግዲህ እዚህ ጋር ነው ወሳኙና ዋናውን ነጥብ ማድረግ ያለብን። የኛ ቪው ከፍተኛ እይታ እንዲያገኝ እዚህ ጋር ነው ወሳኝና ወሳኝ ነጥብ ማድረግ ያለብን። ለምን ካላችሁኝ ፕራይቬት አድርገን ሞልተን ነው በሌላ ጊዜ መልቀቅ ያለብን እንጂ ብዙ ጊዜ ቀጥታ ፐብሊክ ማለት የለብንም። ስለዚህ ቀጥታ ፐብሊክ አትበሉት ነው። ቢበዛ 200 አለበለዚያ ከዛ በታች እንጂ አይሄድላችሁም ማለት ነው። ስለዚህ ይህን ተጠቀሙ። እንግዲህ በዚህ ቪዲዮ ጥሩ ነገሮች እንዳገኛችሁ ተስፋ አደርጋለሁ። እንግዲህ እንደምትመለከቱት ቼክ ኮምፕሌት ኖ ኢሹ ፋውንድ ይለኛል። እዚህ ጋር ከታች ሴቭ ምትል በጥቁር የተጻፈች አለች። እሷን እንግዲህ አንዴ ሴቭ ሳረጋት በምትመለከቱት መልኩ ሴቭ ያደርግልናል ማለት ነው። እዩት እንግዲህ ሴቭ እያደረገልኝ ነው። እንግዲህ ሴቭ አድርጌ ጨርሻለሁ። እዚህ ጋር ቪዲዮ የምትለዋን በመንካት አንዴ ቪዲዮዬ ጋር ገብቷል አልገባም የሚለውን ቼክ አደርጋለሁ ማለት ነው። ቪዲዮ ጎን ላይ ሾርት የሚለውን በመንካት አንዴ ማየት እችላለሁ። እዩት እንደምትመለከቱት ቪዲዮአችን በሚገባ ተጭኖልናል ማለት ነው። በዚህ መልኩ ነው ቪዲዮአችሁን አፕሎድ ማድረግ ያለባችሁ። እንግዲህ የዛሬ ቪዲዮ እንደተመቻችሁ አልጠራጠርም። ሀሳብ አስተያየት ካላችሁም እንዲሁ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን ላይክ አላደረጋችሁ ላይክ አድርጉት፣ እኛን ማበረታታት ስለሆነ። ለቻናሉም አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትርሱ። ይመቻችሁ።